በዓለማችን ላይ በርካታ ትልልቅ መስጂዶች የሚገኙ ሲሆን ከነዚህ መካከልም ጥቂቶቹን እንመልከት። አምስተኛ ታጁ ኡል መስጂድ። ይህ በአምስተኛ ደረጃ ላይ የሚገኘው የዓለማችን ግዙፍ መስጂድ 175000 ሰዎችን ማስተናገድ የሚችል ሲሆን መስጂዱ ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በኖቬምበር 1985 መሆኑም ይነገርለታል። ታጁድ መስጂድ በህንድ ማንዲያ ፕራዴሽ ዋና ከተማ በሆነችው በሶፍል ከተማ ውስጥ የሚገኝ ግዙፍ የዓለማችን ትልቅ መስጂድ ሲሆን ትርጓሜውም የመስጂድ ዘውድ እንደማለት መሆኑም ይነገራል። ዛሬ ላይ ይህ ስፍራ ለጸሎት ቦታ ብቻም አይደለም የሚያገለግለው፣ በአካባቢው ካሉት የቁርአን ትምህርት ቤቶች አንዱ ሆኖም ራሱን አቋቁመዋል። አራተኛ ፋሲል መስጂድ እስላማባድ ፓኪስታን። 300,000 ሰዎችን በአንድ ጊዜ ማስተናገድ የሚችለው ይህ የዓለማችን አራተኛው ግዙፍ መስጂድ እንደ አውሮፓውያን አቆጣጠር በኖቬምበር 1986 ዓ.ም ላይ የተከፈተ ሲሆን መስጂዱ በፓኪስታን ውስጥ ትልቁና የዓለማችን አራተኛው ግዙፍ መስጂድ በመሆኑም የሚያገለግል ነው። እንደምትመለከቱት መስጂዱ እጅግ የተዋበ በመሆኑ በርካታ ቱሪስቶችም ይህን ቦታ ለመጎብኘት ከተለያዩ ዓለም ሀገራት ይመጣሉ። መስጂዱ በእስላማባድ ሰሜናዊ ክፍል በሂማሊያ ምዕራባዊ ኮረብታዎች ላይ የሚገኝ ሲሆን በከተማ ውስጥ ከየትኛውም ቦታ ላይ ሊታይ ይችላል። መስጂዱ የተሰየመው በሳውዲ አረቢያው ንጉስ ፋይሲል ቢን አብዱልአዚዝ ሲሆን $120 ሚሊዮን ግለሰቡ ወጪ ማድረጉም ይነገርለታል። ይህ መስጂድ በውስጡ የተለያዩ ግዙፍ ማዕከላት እንዳሉትም ተነግሯል። ሶስተኛ ኢማም ራዛ መስጂድ። የዓለማችን ሶስተኛው ግዙፍ መስጂድ ኢማም ራዛ መስጂድ ነው። ይህ በኢራን የሚገኘው ግዙፍ መስጂድ 700,000 ሰዎችን በአንድ ጊዜ ማስተናገድ የሚችል ሲሆን ከተገነባም ረጅም ዓመታትን አስቆጥሯል። የኢማም ራዛ ቤተ መቅደስ መስጂድ ብቻም ሳይሆን በእስልምና ውስጥ የተቀደሱ ቦታዎች ስብስብ ነው። መስጂዱ የተለያዩ ማዕከላትን በውስጡ ያካተተ ሲሆን ከነዚህ መካከልም ሙዚየም፣ ቤተ መጻሕፍት፣ የመቃብር ስፍራ፣ የእስልምና ሳይንስ ዩኒቨርሲቲን ያካተተ መሆኑም ይነገርለታል። በአጠቃላይ ዋና መስጂዱ 267 ካሬ ሜትር ስፋት ያለው ሲሆን ሌሎች ማዕከላት በ79 ካሬ ሜትር ላይ ያረፉ ናቸው። ሁለተኛ አልመስጂድ አልነባዊ መስጂድ ሳውዲ አረቢያ። አልመስጂድ አልነባዊ መስጂድ 1 ሚሊዮን ሰዎችን ማስተናገድ የሚችል ሲሆን መስጂዱ እንደምትመለከቱት እጅግ የተዋበና ያጌጠ ነው። መስጊዱ ለእስልምና ሃይማኖት የዓለማችን ሁለተኛው የተቀደሰ ቦታ ነው። መስጂዱ በውስጡ እጅግ የተለያዩ ዓለም አቀፍ ማዕከላት እንዳሉትም ይነገራል። አንደኛ መስጂድ አልሐረም መስጂድ መካ ሳውዲ አረቢያ። 4 ሚሊዮን ሰዎችን እንደሚይዝ የሚነገርለት ይህ የተቀደሰ ስፍራ ከሀገራችንም ጭምር ሳይቀር በርካታ የእስልምና እምነት ተከታዮች ወደዚህ ስፍራ በየዓመቱ ይጓዛሉ። ከእስልምና መስጂዶች ሁሉ እጅግ የተቀደሰ መስጂድ ሲሆን ቅዱስ መስጂድ ወይንም ታላቁ መስጂድ በመባልም ይታወቃል።